ይሄ ልክ ነህ። ከኋላይ የምታየው ከላይ ጥቁር በመሃል ቀይ ከስር ደግሞ ነጭ ቀለም ያለው የገዳ ስርዓተ ማህበር የባንዲራ ነው። የኦሮሞ ህዝብ ባንዲራ ነው፣ ምልክት ነው። ከለሩ ከላይ ያለው ጥቁር እግዚአብሔርን ነው የሚወክለው። ከዓለም ህዝቦች ጥቁር እግዚአብሔርን ይወክላል ብለው እንደ ፍልስፍና ካስቀመጡ ህዝቦች ውስጥ ሌላ አላቅም። የኦሮሞ ህዝብ ነው። በኦሮሞ ህዝብ ባህል እግዚአብሔር ጥቁር ነው፣ ዲፕ ነው፣ እንደ ውቅያኖስ እየሰፋ 100 ስሞች ያሉት ሚስቴሪየስ፣ ሁሉም ቦታ ያለ፣ ሁሉም ቦታ የሚገኝ፣ ከሰው አእምሮ በላይ የሆነ ኤክስፕሎር የሚደረግ ታውቆ ማያልቅ ተደርጎ ነው የሚወሰደው። ስለዚህ ጥቁር ከላይ እግዚአብሔርን ነው የሚወክለው። በመሃል የምታየው ቀይ ደግሞ የሰው ልጅን ነው የሚወክለው። በኦሮሞ ህዝብ የዘር ኮንሰፕት፣ የዘረኝነት ኮንሰፕት፣ ይሄ በምዕራብ ወይም በተለያየ አካባቢዎች የሚታየው የዘረኝነት ኮንሰፕት በኦሮሞ ህዝብ ዘንድ የለም። ሰውን ሁሉ የሰው ልጅ ብሎ ነው አንደርስታንድ የሚያደርገው። ደሙም የሰው ልጆች ሁሉ ጥቁሩም ይሁን ነጭ፣ ብጫ፣ የትኛውም ቀይ ቢሆን የሁሉም ደም ቀይ ነው። ስለዚህ ቀዩ የሰው ልጅ ነው የሚወክለው። ከስር ያለው ነጭ ደግሞ መሬትን ነው የሚወክለው። መሬት በኦሮሞ ህዝብ ዘንድ ይታወቃል። ዘነውን ላንድ ንጹህ ነው፣ የሚታወቅ ነው። ውስጡ ያለውም ላዩ ያለውም በሰው ልጆች መታወቅ የሚችል የሚታወቅ፣ እንደ እግዚአብሔር ሚስቴሪየስ ያልሆነ የሚታወቅ ነው። የሰው ልጅ እንግዲህ የተፈጠረው የሚታወቀው መሬት ላይ እና የማይታወቀው ከሰው አእምሮ በላይ የሆነው በእግዚአብሔር ከላይ በዚህ መሃል ነው እንዲኖር የተፈጠረው እና ስለዚህ ከስር ነጩ መሬትን፣ መሃል ላይ ያለው ቀዩ ሰውን፣ ከላይ ደግሞ እግዚአብሔር ትልቁን እግዚአብሔርን የሚወክል ነው። እሱን እነኝን እንግዲህ ፍልስፍና አርገን ሞር ሃይማኖታዊ ሊመስል ይችላል አገላለጹ። እኔ ከጀርባዬ ያደረኩት እኔ በማምንባቸው ይሄ ኮንሰፕት የእኩልነት የፍትህና የርትዕ ኮንሰፕት ጋር ይሄዳል። በተለይ ሰውን በተመለከተ በኦሮሞ ህዝብ ዘንድ የሰዎች እኩልነት ኢልሞነማ የሚል ኮንሰፕት ነው ያለው። የሰዎች እኩልነትን ይቀበላል። እግዚአብሔር ሰዎችን እኩል አድርጎ ነው የፈጠረው፣ የበላይና የበታች የለውም ብሎ ያምናል። በመሬት ላይ በንጹህ መሬት ላይ ደግሞ እንዲኖር የእግዚአብሔር ፍቃድ ነው ብሎ ያምናል። ስለዚህ ያንን ሲኖር ግን በፍትህ በርትዕና በእኩልነት ላይ ቤዝ ያደረገ አኗኗር እንዲኖር የገዳ ስርዓት ቫሊዩም እዛ ላይ የተመሰረተ ነው። ንጉሳዊ አስተሳሰብ በኦሮሞ ህዝብ ዘንድ የለም። የበላይና የበታች አገልጋዮች አሉ። መሪዎች ህዝብን ለማገልገል ነው የሚመረጡት። ያንን መርህ ሪፍሌክት ስለሚያደርግ ነው ይሄንን ከላይ ጥቁር በመሃል ቀይ እና ከስር ደግሞ ነጭ የሚወክለውን ባንዲራ በኢንተርቪዎቹ ሁሉ ላይ እንደዛ ነው ያደረከው። ግን ያደረኩት ግን አንተ ነህ የጠየቀውና ስለጥያቄ አመሰግናለሁ። እኔም ስላብራራህ ከማረጉም ብቻ ሳይሆን ከከለሮቹ ጀርባ ያለውን ትርጉም ስላብራራ አመሰግናለሁ። በተለይ ለጥቁር ከለር ያለው ክብር የገዳ ፍላግ በጣም እንደወደው ከሚያደርገኝ ነገር አንዱ እሱ ነው። እንደምታውቀው የጥቁር ከለር ዓለማችን ላይ በየቦታው ሲበደል ሲጨቆን ነው የምታየው። ጥሩ እንትን የለውም። ሀገራችን አንድ ጥቁር በግና ሌላ ከለር በግ ዘሴም ሆነው በሌላ ነገራቸው በከለሩ ርካሽ ይሆናል ጥቁር በግና እዚህም ሀገር በሰውም ከለር በዘረኝነት ስታየው ሁልጊዜ ይገርመኛል የጥቁር ከለር ጭቆና እና አንዳንድ ጊዜ ኢቮሉሽነሪ ሰዎች ከጨለማ ጋር አገናኝተውት ነው ለምንድን ነው ብዬ ፐዝል አደርጋለሁና አትሊስት በዚህ በኦሮሞ ባህል ጥቁር ከለር ክብር ማግኘቱ ከእግዚአብሔር ጋር መመሳሰሉ ጥሩ ነገር ነው ብዬ አስባለሁ።